ስርዓተ ቀብራቸው በታላቁ ደብረ ሊባኖስ ገዳም እንደሚፈጸም የቅዱስ ሲኖዶስ ጽሕፈት ቤት አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸውን ቤተ ክርስቲያኗ አሳውቃለች። ቅዱስ ሲኖዶሱ ጽሕፈት ቤት ብፁዕ አቡነ ዕንባቆም ስርዓተ ቀብራቸውም ጥር 19 2018 እንደሚፈጸም እንግዲህ ይፋ አድርጓል ማለት ነው። ብፁዕ አቡነ ዕንባቆም በኢትዮጵያና እንደዚሁም በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ እንግዲህ መንፈሳዊ አገልግሎት ሲያገለግሉ እንደነበረም ነው ይፋ ያደረገው። እንግዲህ ብፁዕ አቡነ ዕንባቆም እዛው በምልኩስና በተቀበሉበት እንደዚሁም ደግሞ በርካታ ዓመታትን ባገለግሉበት በደብረ ሊባኖስ ገዳም ስርዓተ ቀብራቸውም በዛሬው ዕለት እንደሚፈጸም ነው እንግዲህ የደረሰን መረጃ የሚያመላክተው። የወዳጅ ዘመዶቻቸው መጽናናትን እንመኛለን። እንግዲህ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ህይወታቸው ቢያልፍም ነገር ግን እንግዲህ በሰማይ ቤት በጎ ነገር እንደሚጠብቃቸው ተስፋ እናደርጋለን።